ሰላም ጤና ይስጥልኝ ውድ የዲዳ ቲዩብ ቻናል እንዴት ናችሁ? ቀኑ ውሎ ሁሉ ተማም ሁሉ ሰላም እግዚአብሔር ይመስገን አለው። ዛሬ እንግዲህ አዲስ ነገር ይዤላችሁ ነው የመጣሁት። ስፔሻሊ በአረብ ሀገር ያላችሁ እህቶቻችን አዲስ መረጃ ስፔሻሊ ቤሩት ውስጥ ለምትገኙት ወደ ሀገር ቤት ለሚጓዙ መንገደኞች የኢትዮጵያ አየር መንገድ የዋጋ ተመንና የእቃ የያዝ ሁኔታ ትንሽ ማስታወቂያ አውጥቶ ነበርና በዚህ ጉዳይ ማወቅ ስላለባችሁ ነው ይሄን ቪዲዮ መስራት ያቀርኩት ማለት ነው። ስለዚህ ከአንድ ወይም ደግሞ ከ24 ሰዓት በፊት ያወጣው ማስታወቂያ በኢትዮጵያ አየር መንገድ ከቤሩት ወደ አዲስ አበባ ለምትጓዙ መንገደኞች የተፈቀደው የሻንጣ መጠን እና ትርፍ ክብደት ክፍያ እንደሚከተለው ነው። አንደኛው የተፈቀደው የሻንጣ መጠን ሁለት ሻንጣዎች እያንዳንዳቸው 23 ኪሎ እና የእጅ ሻንጣ 7 ኪሎ ሲሆን ከ24 እስከ 32 ኪሎ ተጨማሪ ኪሎ $60 የሚያስከፍል ሲሆን ለማንኛውም ተጨማሪ ሻንጣ እስከ 23 ኪሎ $160 ያስከፍላል። ቴሌቪዥን እስከ 42 ኢንች ድረስ ከአንድ ሻንጣ ጋር ከሆነ ክፍያ ያስፈልገው። ከሁለቱ ሻንጣዎች ተጨማሪ ከሆነ ግን $160 ያስከፍላል። ከ43 እስከ 48 ኢንች ከአንድ ሻንጣ ጋር $80 ያስከፍል። ከሁለቱ ሻንጣዎች ውጪ ከሆነ $240 ያስከፍላል ማለት ነው። ሌላው ከ48 ኢንች በላይ ለሆነና ከአንድ ሻንጣ ጋር ለሚቀርብ ቴሌቪዥን $180 ሲሆን ከሁለቱ ሻንጣዎች ውጪ ከሆነ $340 ያስከፍላል። የቴሌቪዥኑ ክብደት ከ23 ኪሎ ከበለጠ ግን ከላይ ከተጠቀሰው ክፍያ ተጨማሪ ክፍያ ሊኖር ይችላል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ይሄ መረጃ ይጠቅማችኋል ብዬ ነው ይዤላችሁ የመጣሁት። ሁላችሁም እንድትዘጋጁ ዶላሩ ትንሽ ብዝት ብሏልና ሁላችሁም ተዘጋጁ። እስካሁን ቤተሰብ ያልሆናችሁ ካላችሁ ዲዳ ቲዩብ ላይ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትከታተሉኝ እላችኋለሁ። ሳምንቱ የሰላም፣ የፍቅር፣ የጤና ይሁንላችሁ። መልካም ሰንበት ይሁንላችሁ።